ከአረብ ሀገር ትመጣና ከፍቅረኛዋ ጋር ታውቃ ከአረብ ሀገር እንደመጣች ማለት ነው ኢትዮጵያ እንደደረሰች ቀጥታ አየር መንገድ ነው የተቀበላት። እንደተቀበላት የስጋ ግንኙነት ካላደረግን ብሎ ቀጥታ በመዶሻ ነው ጭንቅላቷን አንገቷን ብሎ ደፍቶ እየተገኘችው። ምክንያቱም እቺ ልጅ ምን ሞተች ገብታችኋል። እሷ ትሞታለች፣ ምንም ችግር የለም። ግን ቤተሰብ ብዙ ጸጸት፣ ብዙ ንዴት፣ ብዙ ነገሮችን ይዛ ነው የመጣች ሴት ማለት ነው። እንደዚሁም ደግሞ ሁለተኛ ርዕስ ምንድነው? አንዲት ሴት መንገድ ላይ ሄደች እንደ ጠበሳ የሚሆን እንደምን በጥቅማ ጥቅም የተነሳ ነገር በጥቅማ ጥቅም ብቻ ራሳቸውን ከቤተሰብ ጋር ተነጋግረው ከትዳራቸው ከእናት ከፋሚሊ ከቤተሰብ ጋር ተነጋግረው የሰውን ህይወት የሚያመሰቃቅሉ ብዙ ሰዎች አሉና ከእንደዚህ አይነት ነገር ራሳቸውን እንድትጠብቁ ይህን ቪዲዮ እስከ መጨረሻ አዳምጡት። መጨረሻውን አይታችሁ ኮሜንት ላይ ከድርጉ። መጨረሻ ላይ ያለው ደግሞ በጣም አጓጊ ነው። ይህንን በማዳመጥ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንቀጥል ወደ ቪዲዮ። ሰላም ጤና ይስጥልን ውድ የአሜን ዩቲዩብ ተከታታዮቻችን እንዴት ዋላችሁ? እኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ በያላችሁበት ብያለሁ። ውድ ቤተሰቦቼ እንዴት ናችሁ? እኔ ሁሉ መልካም፣ ሁሉ ሰላም ነው ብያለሁ። ውድ ቤተሰብ ዛሬ ይዤላችሁ የመጣሁት ርዕስ ምንድነው? ያው መቼም ታውቁኛላችሁ እኔ ከምን እንደማልወጣ ይኸው በሴት ጉዳይ ነው ብዙን ጊዜ ንግግሬና ጭቅጭቄ ማለት ነው። ብዙን ጊዜ ጉዳት ለምታደርሱ ወንዶች አንዳንድ ነገሮችን ሰው ላይ ለምታደርጉ ሰዎች እና እውነት ለመናገር ይሄ ቻፕስቲክ እያሳቀኝም ነው እየገረመኝም ነው። አረ ምንድን ነው ያደረግሽኝ? በመድኃኒዓለም አረ ወይ ጉድ አለ። ብዙም ይሄ በዚህ ዙሪያ እንግዲህ እስቲ እንትን አድርጉኝ፣ ሜካፕ አርቲስት አድርጉኝ እንጂ ይሄው እንደምታውቁት እንደዚህ ወይ ጉድ ምን የቀመሰች ነገር ነው የሚመስለው። ምንድን ነው የሚመስለው? እኔ አላውቅም፣ እኔ የለሁበትም። ይሄ እናንተ ኮሜንት እና ውድ ቤተሰብ እውነት ለመናገር እንደዚህ የሁሉ ቻፕስቲክ በህይወቴ ገጥሞኝ አያውቅም፣ ሆኖም አያውቅም። ግን ምን ማድረግ ይቻላል እንግዲህ አርቲስት ነኝ የሜካፕ አርቲስት ነኝ ብላኝ ነው እንደዚህ የሰራችኝ አንዷ። እንግዲህ ቀስ ብዬ አስተዋውቃችኋለሁ የሰራችኝ ማለት ነው። እና ውድ ቤተሰቦች ብዙን ጊዜ ምንድነው አንዳንድ ቦታ ላይ በሰላማዊ ጥሩ ሰው መስላችሁ የሰው ህይወት ለመጉዳት ለሰው ላይ ችግር ለማድረስ የምትሯሯጡ ሰዎች እኔ አንዳንድ ጊዜ በስህተትም ይመስለኛል፣ አንዳንድ ጊዜ እያወቃችሁም ይመስለኛል። ያው ይሆናል ብላችሁ ትጀምሩትና መጨረሻ ላይ የማይሆን ሲሆን ደግሞ እግሬ አውጪኝ የምትሉ ሰዎች ኦር ደግሞ የምትሉ ወንዶች ለእናንተ ነው ይሄ ነገር ማለት ነው። እና አንዷ እንደዚህ የቅርብ ጓደኛዬ ናት። ጓደኛዬን ባትሆን እንደዚህ እንታወቃለን ፊት ለፊት እና ምን ሆነች ልጅቷ እውነት ለመናገር ከዚህም በፊት በራሷ የትም ምንም ነገር ሳይኖራት በስራት አግብቶ አብሮ ኖሮ በሰላማዊ መንገድ አብሮ እየኖሩ እያለ የሆነ አንዳንድ ነገሮች በህይወት ውስጥ ያው አፕን ያደርጋል። ከተጋቡ ከኖሩ ቢያንስ 5-6 ዓመት ከኖሩ በኋላ ትንሽ በሰው ጣልቃ ገብነት ወር ደግሞ ሴት በህይወቷ በባልየው ህይወት ውስጥ ገብታ የነሱን ትዳር አመሰቃቀለች ወር ደግሞ አበላሸች። ከዛም በኋላ እውነትም አንድ ወንድ ልጅ ነበራት። እሱን ለልጅ ለቤተሰብ ለፋሚሊ ትታ ቀጥታ ምን አደረገች? ወደ ስደት ነው የሄደችው። ስደት የት እንደሆነ አላውቅም። እንግዲህ ብዙ አረብ ሀገራቶች አሉ። አረብ ሀገር ነው የሄድኩት ነው ያለችኝ። እኔም ብዙ ቦታውን አላውቅም። ብቻ ሄደች። ልጅቷ በጣም ረጅም ዓመት ሰራች። ረጅም በቃ ይሄ ምን አይነት ልበላችሁ፣ በጣም ረጅም ዓመት ሰራች። ልጅቷ ጀግና ነበረች እና ሰራች። ያሰበችበት ቦታ ደረሰች። የተሻለ ህይወት መኖርን ፈለገች። ልጅ ከአያቶቿ ከራሷ ቤተሰብ ጋር ነበር የሚኖረው። ልጅ ግን እሷ ስትመጣ እሷን ረስቶ ከቤተሰብ ጋር ነው ያለው ግንኙነት፣ አብሶ ከአያቱ ጋር ማለት ነው። እና ከቤተሰቦቹ ጋር ስለነበረ የእሷን ምንም ነገር አልፈለግም ማለት ከሷ ጋር እንደዚህ የመኖር ከሷ ጋር ሌላ ህይወት ጀምሮ የመኖር ፍላጎት የለውም ልጁ። ቀጥታ ምን አደረገች? የራሷ ቤተሰብ የባል ዘመድ እንኳን ቢሆን አትተው 100%፣ ግን የራስ ቤተሰብ ስለነበረ ልጅን ትታ እሷ የራሷን ህይወት መኖር ትጀምራለች። እንደ አጋጣሚ መንገድ አስፋልት ለብለብ እየሄደች ይገናኛሉ። ሲገናኙ ምንድነው ይሄ ነገር የሆነው ነገር ማለት ነው። ያ ወንድ ልጆች ብዙን ጊዜ
ስልክ ነው የሚጠይቁት። ስልክ ጠየቃት አላይ አልፈልግ የለኝም ምናምን ነገር አለች። ግን እሱ በጊዜው ስለፈለገ ያን ስልክ ተቀበላት ማለት ነው። ከተቀበላት በኋላ ምን ሆነ? የፍቅር ህይወት ተጀመረ ማለት ነው። የፍቅር ህይወት ከተጀመረ በኋላ እሷ እንደነገርኳችሁ የራሷ የምትለው ነገር የላትም። ግን መኖር ትፈልጋለች፣ የራሷን ህይወት መኖር ትፈልጋለች፣ ብዙ ነገር ትፈልጋለች። ግን ይሄ ነገር ምንድነው? እሷ ብዙም እንደነገርኳችሁ ፍላጎት የላትም ከሌላ ሰው ጋር ህይወት የመጀመሪያ ልጇም እንደነገርኳችሁ ከሌላ ቤተሰብ ጋር ስላለ እሷ ብዙም አላስደሰታትም ይሄ ነገር። እሱ ግን ተሷ ጋር የመኖር ፍላጎት ነበረውና እንዲቀጥሉ ተደረገ። ኑሩ አብረው። የአንዳንድ ለክስክስ ይፈጠርና እዚች ምድር ላይ ሌላ ችግር ይዞ ይመጣልና ተሷ ጋር አብሮ ሲኖር እንግዲህ ምንም ነገር እንደሌለው ጓደኛ እንደሌለው ምንም ነገር እንደሌለው ነው ልጁ። እኔ ታሪኩን እንደሰማሁ ከሆነ ማለት ነውና ግን ከትንሽ ጊዜ በኋላ እሱ በጣም ልጆች ከአንድም ሁለት ሶስት ነው እንደዚህ እንዳለው ብቻ ምን አለፋችሁ ብዙ ነገር እንዳለው ተሰማ። ከዛ ምንድነው ይሄ ነገር እውነት ነው ወር ውሸት? ምናልባት ትዳሪ እንዲመሰቃቀል ወር ደግሞ እንዲበላሻሽ ፈልጎ ሊሆን ይችላል እንጂ እንደዚህ ሊሆን አይችልም ትልና ምስት ከሱ ጋር ያለውን ነገር ያው እንደ ምስትነቷ ትነጋገራለች፣ ታወራለች። ምንድነው እንዴት ነው እንደዚህ ሊሆን የቻለው ብላ ያለውን ነገር ስታወራ እኔ አንቺ ገንዘብ አለሽ ብዬ ነው እንጂ ምስትነትሽንም ምንነትሽንም አልፈልግም። እኔ የአረብ ሀገር ሴቶች ለምንድነው ጥንቃቄ የማይኖረን? የዋነኛ በቃ ስንፈጠር ሲጀመር እግዚአብሔር የአረብ ሀገር ውሃ ቀምሶ እየመጣ ሰው በተፈጥሮ የዋ ነው። እግዚአብሔር አሁንም የዋ ያርገን እንጂ ደስ ይላል። ከእግዚአብሔር ጋር ተጣይም በቃ ሲጀመር እዚች ምድር ላይ ከሰው ከማግኘት ተፈጣሪ ማግኘቱ ስለሚበልጥ ማለት ነውና ያ ሁሉ አፈቅርሻለሁ ልሙት ልፈዳ ምን ያለው ሰውዬ ምን ሆነ? እኔ አንቺነትሽን ፈልጌ አይደለም እኔ የፈለኩት መኒ ነው አለ። ከሷ መኒ በለጠበት ማለት ነው። ያ ማለት እንግዲህ ትክክል ነው ማለት አይደለም ማለቴ እሱ እንደሚለው ከሆነ እሱ እንደሚያስበው ከሆነ ሐሳቡ ምንድነው? ኮንዶሚኒየም አላት እንደዚሁ ደግሞ ባዶ ካርታና ፕላን ያለው ባዶ ቦታ አላት ምናምን። እንግዲህ እሱ በምን አይነት ኬዝ እንደፈለጋት በምን አይነት መንገድ እንደፈለጋት ራሱ የዚህን ያህል የሚታወቀው ጉዳይ የለም። ለምን እንደፈለጋት ማለት ነው። እሱ የፈለጋት በወቅቱ ሳይመሰላት ያፈቀራት ነው። ገብቶሻል? ያፈቀራት ነው። ግን አፍቅሯትም አይደለም ወዷትም አይደለም ምንም ነገር ብሎ አይደለም። በቃ እሱ የፈለገው ገንዘብን እናቷን ብቻ ነው የፈለገው። የኔ ውድ ቤተሰቦች ገንዘብ ብቻ ተሷ የፈለገው ንብረት ብቻ ነው የፈለገው። ሌላ ነገር ምንም ፈልጎ አይደለም። ስለዛ አንዳንድ የተረገሙ የተበላሹ ሰዎች አሉና እናንተ ደግሞ ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ራሳችሁን መጠበቅ እንዴት ያቅታችኋል? ማለት አንድ ሰው ከእንደዚህ አይነት ስድ ሰው ራሱን ጠብቆ መኖር እንዴት ይቸገራል? በቃ መቸገር የሚለበትም ምክንያቱም አብሶ አረብ ሀገር ሄዳ መጣለች ብሎ ካሰበ ያጠምዳል። በምን አይነት መንገድ አጥምዶ እንደሚጠብቁሽ በጭራሽ አታውቂ። አሁን በቅርብ የወጣ መረጃ ከአረብ ሀገር ስትመጣ ከሱ ጋር ተነጋግራ ታውቃው መጣ። ይሄ ዜና ላይ ሁላ የወጣ ነው፣ ሀገር ሁላ የሚያውቀው ማለት ነውና በመዶሻ ጭንቅላቷን መቷት። አልደፋትም፣ ጭንቅላቷን አይደለም አንገቷን ነው የመታት እና አንገቷን መቶ ልጅቷን ምን አደረጋት? ከአገልግሎት መስጫ ክልል ውጭ ያደረጋት፣ ህይወቷ እንዲጠፋ አደረጋት። ገባችሁ? እንደዚህ አይነት ስንት ባለጌ ሰው አለ። ለገንዘብ ለሰው ገንዘብ ብቻ የሚኖር ስንት የተረገመ ሰው አለና እናንተ ተፈጣሪ ጋር እንደዚህ አይነት ሰው እግዚአብሔር ይጠብቀን በሉ። ራሳችንም ጠብቁ። እኔ ብዙም ጊዜ ከአንዳንድ አጉል ሰዎች ራስን ማራቅ ጥሩ ነው ብዬ የምለው በዚህ ምክንያት ነው። አሉ በቃ ጥሩም ሰው አለ መጥፎም ሰውም አለ። ሁሉም ሰው አንድ ነው እያልኩ አይደለም፣ ግን ብዙም ጊዜ እንደዚህ አይነት ሰዎች አሉና
ራሳችሁን ጠብቁ ከእንደዚህ አይነት ከማይሆኑ ሰዎች። እኔ ከእንደዚህ አይነት ክፉ ሰዎች፣ ክፉ መንፈስ ያደረባቸው መቼም ገንዘብ ዛሬን ይገኛል። ሲጀመር ገንዘብ እኮ እኛን ሰርተን ልናገኝ የምንችለው እንጂ ገንዘብ እኮ እኛን ሊያገኘን አይችልም። አሁን ይሄ ልጅ እቺ ልጅ እንደዚህ ያደረጋትና ምን ተጠቀመ? እሱ ሰበብ ፈልጎ ነው እንጂ እንደዛ ያደረጋት ያን ወር ደግሞ ያውን የተባለውን ነገር ፈልጎ አይደለም። እሱ የፈለገው እሷ ገንዘብ ይዛ መታለች፣ ገንዘብ አላት፣ ንብረት። አንዳንድ ጊዜ የማታውቁትን ሰው አየር ላይ ሄዳችሁ የምታገኙ ሰዎች ማለት የምታገኙ ሰዎች ስላችሁ አሁን ልክ ከኤርፖርት የምታገኙ አንዳንድ ሰዎች የተረገማችሁ ሰዎች አላችሁና ያ ነገር ምንድነው ችግሩ? ከምን የተነሳ ነው ማለት ለምንድን ነው እንዴ? እኔ መጀመሪያ እሱን ይላክሽ ቤተሰቦች አይደል እንዴ ደግሞ ይላኩሽ። ስለዚህ ምን ቤት ነው እሱ መጥቶ የሚቀበለኝ? እኔ ለምን ሲቀበለኝ ይችላል? ማን ስለሆነ ምን አይነት ምን እንደሆነ ምን አውቃለሁ እኔ እሱን። ስለዚህ እኔ ማድረግ የምትችሉ ልጆች አድርጉ፣ ችግር የለብኝም። ግን እንደዚህ አጉላጉል ሰዎች አሉና እራሳችሁን ጠብቁ ከእግዚአብሔር ጋር። ያው እኛ ክፉም ይሁን ጥሩም የሆነ ነገር ስንናገር እርግጥ በክፉ መንገድም የምታስቡ በጥሩ ነገር የምታስቡ አላችሁ። እኔ ግን ለሴት እህቶቼ ዛሬም ነገም ተነገ ወዲያም የሚጠቅማችሁን እናንተ ምረጡ። ግን እኔ እንደ ሀሳብ የመሰለኝን እንደዚህ ማብራራቴ ግዴታዬ ነው፣ አብራራለሁ። ምንም ከከፋትም አላየውም። ምክንያቱም አንድ ሰው ግዴታ የሆነ ነገር አይቶ ከሆነ በኋላ ቀረ ከማስባል እኔ እኮ እንደዚህ አስቤ ነበር እንደዚህ ነው እንጂ ይሄ ውሸት ነው። ምክንያቱም አንድ ሰው አስቦ ከሚተው ሀሳቡን ግልጽ አድርጎ ለዛ ሰው ቢያስረዳ ሞር የተሻለ ነው። እና ውድ ቤተሰቦች ብዙውን ጊዜ እንደዚህ የምናረግ ሰዎች ሰውን ምናምን እርግጥ እኔም መካሪ ነኝ እንጂ እኮ እኔም ተጎጂዋ አንዷ ነኝ። ምክንያቱም ሳናቅ አንዳንድ ጊዜ የምንገባበት ነገር አለ። ግን እንዳሁኑ ቴክኖሎጂ የሆነ ነገር የምንሰማ ለካ እንደዚህ ነው እንዴ እኔ እኮ አልሰማውም ነበር ብለን የምናስብበት ጊዜ ላይ ደርሰናል። አሁን እንደዚህ አይነትም ሲስተም አለ ለካ እንደዚህም ነው ብለን የምንለው ነገር አለ። አሁን ከዚህም በፊት ያው ብዙ ማናቃቸው ነገሮች ይኖራል። አሁን ደግሞ ማወቅ አለብን። ሰው ልጅ ነን፣ ሰው ይሳሳታል። በቃ እዚህ ምድር ላይ ሲኖር ማንም ሰው ሳይሳሳት እንትን የሚል የለም። ስለዛ ያን ስህተት በስህተት ሳይሆን ያን ስህተት በመማር በመተማመን አንድ ነገር በመነጋገር ሲሆን ሞር ደስ የሚለውና ውድ ቤተሰቦች እንግዲህ እኔ ካለኝ ነገር ይሄን ነው ልላችሁ የምችለው። እግዚአብሔር ከእናንተ ጋር ይሁን። ሰላማችሁ ይብዛልኝ። ውድ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችን አትርሱ። እንደዚህ አንዳንድ የእህቶቼን ነገር ስሰማ እኔ ደግሞ አንዳንድ መረጃዎችን አቀብላለሁ። መረጃውም ዝም ብሎ በወሬ ደረጃ ብቻ ሳይሆን ስነ ስርዓት በህጋዊ መንገድ የታየ የተሰማውን ነው እኔ ለእናንተ ማስተላልፈው። ስለዛ ይሄን ነገር ደግሞ እናንተ ተግባራዊ አድርጉ። አብሶ ውጭ ዓለም ያላችሁ ሴቶች ካላችሁ አረብ ሀገር ሴቶች ራሳችሁን ጠብቁ ከአጉል ሰዎች ነው የምለው። ሰላማችሁ ይብዛልኝ። ባይ ባይ።